ልብሽን ከሰውየው ማንጠልጠል አውጪው ነው ያልኳት። አንዲት እህት አሁን ወደዚህ ፕሮግራም ከመምጣቴ በፊት በጣም ልቧ ተሰብሮ ድምጽ መልእክት ላከችልኝ። በጣም ተስፋ ያደረገችው ባለቤቴ ይሆናል ብላ ተስፋ ያደረገችው ሰው ድንገት ስልኳን አያነሳም፣ ዘጋባት። በቃ አስበሃል፣ ብዙ ነገር አለማለች ምናምን አይደል፣ ፕላን አድርጋለች ምናምን መናገር እንኳን አትችልም። በቃ የልቧን ስብራት በድምጿ መረዳት ቻልኩ። አንድ ነገር ነው ያልኳት፣ ይህ ሰው ስለሚጠቅምሽና የሚጠቅምሽ መሆኑንና የማይጠቅምሽ መሆኑን የሚያውቀው አላህ ብቻ ነው። ወደ አላህ ተጠቂ። የሚጠቅምሽ ከሆነ አላህ ያመጣዋል፣ ቀሱ ጋር ተንጠልጠይ። የማይጠቅምሽ ከሆነ ደግሞ በሚጠቅምሽ ይተካዋል አላህ ሱብሃንአላህ። ሶ ለዓለሁ ፊ ኸይር ያልከዛ ሁሉ መከራ ግን ደርሶብኝ ያንተ ጥላቻ አንተ ካልጠላኸኝ ግን ግድ የለኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያንተ ቁጣ በእኔ ላይ ካልሆነ ግድ የለም ሁሉ ነገር ቢደርስብኝ ግድ የለኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንተ መንገድ ላይ አንተ በምትወደው መንገድ ላይ ከሆነ ያንተ ቁጣ አንተ ጥላቻ በእኔ ላይ የማይወርድብኝ ከሆነ ግን ነቢያቱ አይደምቅም አለም ወላኪን አሉ ነገር ግን አፍየቱ ከአውሳውሊ ሰላም ብታደርገኝ እሱ ይሰፋልኛለን ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሉም መሽታ ነው ሁሉም ነገር አይደምቅም አለም ያንተ ጥላቻ ያንተ ቁጣ በእኔ ላይ የማይወርድብኝ ከሆነ ግን እቀበለዋለሁ ግድ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በጣም አደገኛ እኮ አላህ አዘ ወጀል የጠላውን ሰው እስትድራጅ የሚባል በጣም አደገኛ ነገር አለ። ይተወዋል ዝም ብሎ ማለት ነው። ወንጀል ቢሰራ ቢበድል የሰው ገንዘብ ቢቀማ ዝም ብሎ ይተወዋል፣ ምንም አያደርገው። ይሄ ከባድ ቅጣት ነው። የሆነች ነገር ሲያጠፋ ግን ወዲያው ቆንጠጥ ያደርጋል። ቆንጠጥ ከተደረገ ቆም ብሎ ይቆምና ማሰብ ይጀምራል። ምን ይከተለዋል? ተውባ ይከተለዋል፣ ወደ አላህ መመለስ መጠገን። እዚህ የበለጠ ማንነቱን እንደገና የማደስ ድል ይሰጠዋል ማለት ነው። ሐታ ምን ይላሉ ዑለማዎቹ፣ ሲቀጣው እንኳን አንድ ሰው ረህማን በረህማንነቱ ነው የሚቀጣው ይላሉ። ዱንያ ላይ ራሱ አሁን የሆነ አይነት ነገር አጥፍቶ ሲቀጣ የአላህ እዝነት አለበት በዛ ውስጥ አሉ። የረህማንነቱን ነው አላህ እዛ ጋር የሚያንጸባርቀው። ለምን እያከመው